እና ሩታ እንግዲህ ሊታረቁ ነው። አብርሽና ሩታ ይዋደዳሉ ስላችሁ አላምንም ያላችሁ ነበራችሁ፣ ያመናችሁም ደግሞ ነበራችሁ። በጣም ነው የሚዋደዱት። የምሬን ነው። ዛሬ ሩታን ማለት ሊፎግራት ነበረ ሻንጣዬን ይዤ እወጣለሁ ያለው። ይሄንን ሀሳብ ደግሞ ያመጣችው ጽጌ ናት ማለት ነው። እና ሻንጣውን ይዞ እወጣለሁ ብሎ ሲሄድ እንባ ነው ያነቃት። እንባ አትሄድም በቃ አውራ ካለው ነው ያለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ያላ ሰላምና እዝነቱ አይለያችሁ በማለት ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እና ዛሬ የመጣሁት የምር ጽጌ አንደኛ ጽጌ አንደኛ በቃ እኔ እንጃ ያራዳ ልጅ ማለት ይሄ ነው። ምክንያቱም ያው ባይጣሉም እንደምንም ብላ እንደተጣሉ በቃ እንግዲህ ያላል ድራማው ሊጠናቀቅ ያው መጨረሻ ላይ እየደረሰ ነው ማለትም ድራማው ሊጠናቀቅ ይመስለኛል ማለትም ነው። ድራማው ተጠናቆ አብርሽና ሩታ አብረው ሆነው የሚመጡበት ቀን አልናፈቃችሁ? አሁን ደግሞ አብርሽና ሩታ አብረው ሊመጡልን ነው። አብረው ናቸው። አንድ ቤት ነበር የነበሩት። ዛሬ ሻንጣውን ይዞ ሲወጣ እንዴት እንደሆነች አላያቸዋትም? አረ የምሬን ነው። እንባንቅ ልታለቅስ ምናምን። እሱም ይወዳታል እሷም ትወደዋለች። ግን ጽጌ ነፍስሽ አይማልበል እንዴ? የምሬን ነው። ጥሩ ነገር ሰርታ እውነት እንኳን ጣልተው ቢሆን ለማስታረቅ ብዙ ጥረቶችን ጥራ ማለት ነው። በ11ኛው ሰዓት ተወጇለሽ አለን ወይ ብላ እንደገና ደግሞ ነገር ልታበላሽ ጉድ መጽይ ዋለ ትግራይ። የምር በጣም ነው ያሳቀችኝ። እና ያው ራሷም ያጣላቻቸው ራሷም ያለያየቻቸው ነገር ቢሆን ራሱ ያው ዛሬ ለማስታረቅ ብዙ ጥራለች። ብዙ ጓደኞቻቸውን አንፈልግም እያሉ ነበሩ አይደል? አሁን ደግሞ ጽጌ መታ እንግዲህ አስታርቃቸዋለች። ድራማም ቢሆን እንግዲህ ድራማው ለማስታረቅ እንትን ያለችው ጽጌ ናት። እኔ እንዲሁም እውነት ተጣልተው ከሚሆን ትክክለኛ ምንም ሆኑ ምንም ብቻ አብረው ሆነው እንዲመጡ ነው የምፈልገው። አይጣሉ ነው የምለው፣ አይለያዩ። ምክንያቱም የእነሱ መለያየት ለእኔ ምን ይጠቅመኛል? ምንም አይጠቅመኝም። ስለዚህ አብረው ዘና ፈታ ብለው ሲመጡ እኔ በጣም ደስ ይለኛል ማለትም ነው። አንደኛ አሁን ሩታ ከሌላ ሰው ጋር ስትመጣ ምናምን እንደ እንትን አይደለም ማለት ድራማ ስለሆነ አላል እንትን የምትለው ነገር አለ። የሆነ መሸማቀቅ ምናምን ከአብርሽ ጋር ስትሆን እኮ ፈታ እያለች ነበር እንትን የምትለው ማለት ነው፣ እውነት ለመናገር ማለት ነው። እና ድራማ ነው። ድራማቸው አብቅቷል። በቃ አብቅቷል። የመጨረሻ ክፍል ላይ ደርሰዋል ማለትም ነው። እና የሩታና የአብርሽ ደጋፊዎች ወዳይ ተመልካቾች እንኳን ደስ አላችሁ። የምር ዛሬ እንግዲህ በጣም ደስ ብሎኛል። በጣም ማለትም ነው። ደስ ያለኝ ለምንድን ነው በቃ አትሄድም ብላ እሱ ግን እኮ ሊሄድ አልነበረም፣ ሙድ ነበር። በሙድ በቃ አላል እስኪ ምን አክል ለሱ ቦታ እንዳለው እሱን እንደምትወደው ለማወቅ ነበረ እንትን ያሉት ማለትም ነው። ግን ይቅርታ ሴትዮዋ መጣችብኝና ተነሳሁኝ፣ ተመልሼ መጣሁኝ ማለት ነው። እና ምንድነው እዚች ጋር የሚያሳየው ምን አለ መሰላችሁ? አሁን እነሱ ሁለቱ እንትን ብለው ነበረ፣ ሁለቱ ተለያይተው ነው ያሉት ምናምን ተብሎ ብዙ እየተወራ ነበራል። ያው እንዳልተለያዩ አብረው እንደሆኑ እና ደግሞ በጣም ፍቅር እንዳላቸው ነው የሚያሳየው። ምክንያቱም ተከትላው እኮ ነው ልብሱን ይዞ ሊመጣ ሻንጣውን ሊያስተካክል ወደ መኝታ ክላስ ይገባል። ተከትላው እኮ ነው የገባችው። ከዛ እኔ እናንተ እኮ ብዙ የምናስተካክለው ነገር አለ፣ እስካሁን ድረስ አላወራሽኝም፣ ዛሬ እንዴት ሄዳ እወጣለሁ ስል ነው ወይ የምታወሪ ምናምን ሲላት፣ በቃ ከዛሬ ጀምሮ አወራሃለሁ ምናምን፣ አንተ ብቻ ነህ ወይ ትክክል የምትመስለው ምናምን፣ ራስን ብቻ ትክክል አታርግ ምናምን ብለው ማለትም ነው። እንባንቅ እያረጋት ነው። አትሄድም ምናምን አለችው። እሱም እንግዲህ ያው እየተግደረደረ ነበር፣ ሊሄድ አልነበረም። ለሱ ምን አክል ቦታ እንዳላትና ምን አክል ቦታ እንደሌላት ቼክ ለማድረግ ነበር። እንግዲህ ሩታ ምን አክል እንደምትወደው አይታቸዋል ማለት ነው። አብርሽ እንግዲህ ዛሬ ደስተኛ ሆኖ ነው ምናምን እንትን ያለው። ነገ ደግሞ ሩታና አብርሽ ታረቁ በሚል ቪዲዮ ደግሞ አብረው ዘና ፈታ እያሉ ይመጣሉ። እና ያው ለይሳቅም ደግሞ የሆነ ሰርፕራይዝ ተደርጎለታል። የሱ ነገ ሰራላቸዋለሁ ማለት ነው። እና ውድ ቤተሰቦቼ የምር ደስ አላላችሁ? የምር እኔ ደስ ብሎኛል። ምክንያቱም እኔ ማንም ሰው ሲያዝን ያሳዝነኛል እንጂ ሲደሰት እደሰታለሁኝ። እኔ ማንኛውም ሰው ደስተኛ ሆኖ
ሳየው በጣም ነው የምደሰተው ማለት ነው። ምክንያቱም የሰው ደስታ የማያስደስተው ሰይጣን ብቻ ነው። የሰው ደስታ የሚያስደስታችሁ እንግዲህ ሰዎች ናችሁ፣ ሰው ትባላላችሁ ማለት ነው። እና አብርሽና ሩታ ካሁን በኋላ ግን በትዳራችሁ ሀታ ድራማ እንኳን ቢሆን በትዳርን የተመለከተ ነገር ባታረጉ፣ በትዳራችሁ የሆነ ነገር ባታሟርቱ ደስ ይለኛል። እንደኔ እንዳልተለያያችሁ ፍቅር በፍቅር እንደሆናችሁ አውቃለሁኝ። ግን የምር ድራማም ቢሆን እንደዚህ አትስሩ። ለነገሩ ስራ ነው፣ ለነገሩ ስራ ነው። እኛ ራሱ የመዳም ቤት ፎቅና ምድር ሽንት ቤት እያጠብን አይደል? ስሩ ስሩ ሆ ስሩ። ግን ያኔ ጥሩ አይደለም። ማሟራት ጥሩ ነው ብዬ አላስብም። ጥንቃቄ አድርጉ። የምር ጥንቃቄ ልታረጉ ይገባችኋል ማለት ነው። ጥንቃቄ ካላረጋችሁ ምን አለ መሰላችሁ፣ እንደ ቀልድ እንትን ያላችሁት ነገር ሌላ ሶስተኛ ወገን ከገባ የእውነት ልትለያዩ ትችላላችሁ ማለት ነው። ያ ስለሆነ ልታስቡበት ይገባችኋል ማለትም ነው። ሌላው አንደኛ ቡቴዎች አልተቻላችሁም። የምሬን ነው። በቃ እኔ እንጃ ሚዲያውን እኮ ቅውጥ እኮ ነው ያረጋችሁት። አንደኛ የትም ተወለድ ቡታጅራ እደግ የሚባለው ለዚህ ነው ለካ። አረ እንዴት አባቱ እንዳማረባችሁ ደግሞ ሻንጣህን ይዘህ ሌላውን ነገር ስቻለው ጫማዬ ምናምን ሌላ ጊዜ መጥቼ ወስዳለሁ ከተመቸኝ፣ ካልተመቸ ኧረ ተው እንጂ ካልተመቸ ስለማን ትስጠው? ለአዲሱ ባሏ? ኧረ አቤት። እና ተሳክቶልሃል እንግዲህ ድራማም ቢሆን እንግዲህ ተሳክቶልሃል ማለትም ነው። ወይኔ ሩታዬ ልታለቅስ እንባዋ እና ይህም ሆነ ያ በቃ እንኳን ደስ አላችሁ። ዛሬ እንግዲህ ዘና ፈታ በሉ። ከቪዲዮ በኋላ ደግሞ ሲዝናኑ ዘና ፈታ ሲሉ ምናምን በቃ የሌለ ማለት ነው። ዛሬ እንግዲህ የደስታቸው ቀንስ አይደለ እና ዘና ፈታ እያሉ ነው የሚሆነው እስካሁን ማለትም ነው። እና እኔ ደስ ብሎኛል የምር እኔ ደስ ብሎኛል። እንደኔ ደስ ያላችሁ ሰዎች ኮሜንት ላይ እኛም ደስ ብሎናል፣ ሩታና አብርሽ መቼም አይለያዩም የምትሉ እስኪ ኮሜንት ላይ አስቀምጡልኝ ማለትም ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ያላ ሰላምና እዝነቱ አይለያችሁ በማለት አሰላም አለይኩም ወራህመቱላሂ ወበረካቱ። ባባይ